ሊባኖሳዊ ቡድን ሄዝቦላህ በአንድ ጊዜ 100 ሚሳኤሎችን በመተኮስ ወራሪውን ኃይል እየፈተነ ነው። ይህም ጦርነቱ ከተጀመረ አንስቶ ከኢራን ጋር በመቀናጀት የተደረገ የመጀመሪያው የተቀናጀ ጥቃት ነው። የአብዮታዊ ዘበኛው በሆርሙዝ የባህር ወሽመጥ አቅራቢያ 4 የጭነትና የንግድ መርከቦችን በአንድ ጊዜ መጥቷል። ትራምፕም የአሜሪካ ጦር የኢራኗን የካርድ ደሴት ለመያዝ እንዲዘጋጅ ትዕዛዝ ሰጥቷል። የጦርነቱ 13ኛው ቀን ሲገባ አዳዲስ ነገሮች እየተከሰቱ ይገኛል። ቴህራንና ሂዝቦላህ ስልታቸውን በመሰረታዊነት ቀይረዋል። በድሮንና በሚሳኤል የታገዘ ከፍተኛ የተቀናጀ ጥቃት በወራሪው ላይ እየሰነዘሩ ነው። ይህም የአየር መከላከያዎችን ለመበተን ታስቦ የአውደ ውጊያዎች አንድነት የሚለውን መርህ ለመጀመሪያ ጊዜ በመተግበር ለማድረግ የተደረገ ሙከራ ነው። የአሜሪካና የእስራኤል ጥምር ጦር በኢራን ምድር ከ5500 በላይ የተለያዩ ኢላማዎችን ቢመታም የኦፕሬሽን ወጪው በመጀመሪያው ሳምንት ብቻ $11 ቢሊዮን ደርሷል። ነገር ግን እንደተጠበቀው ወታደራዊ መሰረተ ልማቶችን ማውደምና አመራሮችን መግደል ቴህራንን ወዲያውኑ እጅ እንድትሰጥ አላደረጋትም። ይልቁንም ያልተመጣጠነና ብዙ ግንባሮችን የተቀናጀ ጦርነትን ፈጥሯል። የኢራን ስርዓት በጠላቶቹ ላይ ወጪን የማሳደግ ስልት የተከተለ ሲሆን ህልውናውን ለማረጋገጥ ወደ ማጥቃት ተሸጋግሯል። አሁን ያለው ግጭት በሶስት ዋና ዋና መንገዶች ዙሪያ እየተሽከረከረ ነው። የመጀመሪያው መንገድ ቴህራንና ሂዝቦላህ በወራሪው ጦርና በቀጠናው ባሉ የአሜሪካ ሀብቶች ላይ የሚሰነዝሩት ታይቶ የማይታወቅ የሚሳኤሎችና የድሮኖች ጥቃት ነው። ሁለተኛው አብዮታዊ ዘበኛው በሆርሙዝ የባህር ወሽመጥ ላይ የሚያደርገው የባህር ጣልቃ ገብነት ሲሆን በተለይም በመጋቢት 11 በንግድ መርከቦች ላይ የፈጸመው ጥቃት ነው። አሜሪካ የኢራን ኢኮኖሚ ማዕከል የሆነችውን የካርጅ ደሴትን ለመቆጣጠር ያላት እቅድና የዚህን እርምጃ ጂኦፖለቲካዊ መዘዞች የሚተነትን ነው። እነዚህ ሁሉ እድገቶች በጦር ሜዳው ላይ አዳዲስ ወታደራዊና ኢኮኖሚያዊ ገጽታዎችን የሚጭኑ ናቸው። እዚህ ጋር በርካታ ጥያቄዎች እየተነሱ ይገኛል። በኢራንና በሂዝቦላህ ያለው የተቀናጀ ጥቃት የአሜሪካንና የእስራኤልን መከላከያ እንዴት ሊያዳክም ቻለ? የንግድ መርከቦችን መምታት በሆርሙዝ የባህር ወሽመጥ የንግድ እንቅስቃሴ ላይ ምን ተጽዕኖስ ይኖረዋል? አሜሪካ ከኢራን ሁሉ ለምን የካርጅ ደሴትን ለመያዝ አሰበች? የኢራን ፕሬዝዳንት የተኩስ አቁም ቅድመ ሁኔታዎች ምንድን ናቸው? አሜሪካስ ምን ምላሽ ሰጠች? ሰላም ጤና ይስጥልን የተከበራችሁ የኤኤንኤስ ኒውስ ቤተሰቦች፣ የአክብሮት ሰላምታችን በያላችሁበት ይድረስ። እነሆ አዳዲስ መረጃዎችን ይዘን በሰዓቱ ተገኝተናል። እስከ ጥንቅራችን ፍጻሜ ድረስ አብራችሁን ቆዩ። ሰናይ ቆይታን ተመኘን። በቀጥታ ወደ ዝርዝር ጉዳዩ እናልፋለን። በመጀመሪያ ኢራን ለ40 ዓመት ወታደራዊ ዶክትሪኗ የመቋቋም ዘንግ በሚል ስያሜ በውክልና ጦርነት ላይ የተመሰረተ ነበር። ይህ ስልት ቴህራን በቀጥታ ሳትሳተፍ በመካከለኛው ምስራቅ ተጽዕኖዋን እንድታሳረፍ ይረዳት ነበር። ነገር ግን አሁን ኢራን ይህንን ዘንግ በመስበር ከዋናው ተላላኪዋ ሄዝቦላህ ጋር በመሆን ወደ ቀጥታ ጦርነት ገብታለች። አሁን ቴህራንና ሄዝቦላህ የሚጠቀሙት ወታደራዊ ስልት የመጥለቅለቅ ስልት ይባላል። ይህ በአንድ ጊዜ በርካታ ድሮኖችንና ሚሳኤሎችን በመተኮስ የአየር መከላከያዎችን ስራ ማጨናነቅ ነው። እንደ አይረን ዶም እና ዴቪድ ስሊንግ ያሉ ውድ የአየር መከላከያዎችን ግራ ለማጋባት ታስቦ የተሰራ ነው። ኢራን ይህንን የቴክኖሎጂ ልዩነት እንዴት ሊታጠብ ቻለች? መልሱ ያልተመጣጠነ የኢኮኖሚ ኪሳራ ማድረስ ላይ ነው። በጥቂት ሺህ ዶላሮች የሚሰሩ ድሮኖችን ለመምታት ሚሊዮን ዶላሮች የሚያወጡ ሚሳኤሎችን እንዲተኩሱ በማድረግ ጠላትን በገንዘብ ማዳከም ነው። በዚህ መንገድ ጊዜንና ኢኮኖሚን አቅምን እንደ ጦር መሳሪያ ትጠቀምበታለች። ለዚህ ጥቃት የምትጠቀመው ትጥቅ የተለያየ ነው። በተለይ አባቢልቲ እና ሻይዴ የተባሉ አጥፊ ድሮኖችን ትጠቀማለች። እነዚህ ድሮኖች ርካሽና በቀላሉ በጂፒኤስ የሚመሩ ናቸው። ሚናቸውም የጠላትን የሚሳኤል ክምችት መጨረስ ወይም ቀጥታ ራስን የማጥፋት ጥቃት መፈጸም ነው። እዚህ ጋር ተያይዞ ከኢራን ምድር የባለስቲክና የክሩዝ ሚሳኤሎች ይተኩሳሉ። በተመሳሳይ ጊዜ ሄዝቦላህ በሊባኖስ ከመሬት በታች የተደበቀውን ታላቅ ጥቃት ከፍቷል። ድንበር ተሻጋሪ የሆኑ ከባድ ሚሳኤል ናዳዎችን መልቀቅ ጀምሯል። በኢራንና በእስራኤል ግጭት ታሪክ እንዲህ ያለ የተቀናጀ ጥቃት ሲፈጸም የመጀመሪያው ነው። ወታደራዊ ባለሙያዎች እንደሚያረጋግጡት መጋቢት 11 ቀን 2026 በኢራን አየር ኃይልና በሂዝቦላህ መካከል ሙሉ በሙሉ የተቀናጀ ኦፕሬሽን የተከናወነበት ቀን ነው። ይህ ጥቃት በከፍተኛ የሳይበር ጥቃት የታጀበ ነበር። ሃንዛላ የተባለ ቡድን ከአሜሪካ የሕክምና ቴክኖሎጂ ኩባንያ 50 ቴራባይት መረጃ መስረቁን አስታውቋል። የጥቃቱ ኢላማዎች ሰፋ ያሉ ሲሆን በሰፈራ መንደሮች፣ በኢኮኖሚ ማዕከላትና በስትራቴጂካዊ ወታደራዊ መሰረተ ልማቶች ላይ ያተኮሩ ነበሩ። የሰሜኑ ግንባር ከሂዝቦላህ የሚሰነዘርበትን ከፍተኛ ጥቃት እያስተናገደ ነው። በየሰዓቱ ከ100 በላይ ሚሳኤሎች ይተኮሳሉ። ጥቃቶቹ እስከ ቴልአቪቭ የደረሱ ሲሆን በሰላማዊ ሰዎች ላይም ጉዳት ደርሷል። የአሜሪካና የእስራኤል የአየር መከላከያ ስርዓቶች ይህንን ጥቃት የመቋቋም አቅማቸው አሳሳቢ ይሆናል። በሞንቴ ካርሎ
ስሌት መሰረት በ18ኛው ቀን የመጀመሪያ ሚሳኤሎች ሊያልቁ እንደሚችሉ ይገመታል። የሳይበር ጥቃቶች ሲከተሉበትም ነገሩ የከፋ ይሆናል። አሜሪካ በፍጥነት ተጨማሪ የፓትሪዮትና የታድ መከላከያዎችን እያሰማራች ነው። ምንም እንኳን የኢራን የባላስቲክ ሚሳኤል ተኩስ በመጀመሪያው ሳምንት ቢቀንስም የአብዮታዊ ዘበኛው ድሮኖችን የመላክ አቅም ግን አሁንም ስጋት ነው። የጥቃቱ ሰብአዊ ኪሳራ የመጥለቅለቅ ስልቱ ስኬታማ መሆኑን ያሳያል። ምንም እንኳን መከላከያዎች ቢኖሩም ከፍተኛ ቁጥር ያላቸው ሚሳኤሎች ጥሰው በመግባት በሰላማዊ ሰዎች ላይ ጉዳት አድርሰዋል። እስካሁን 16 ሰዎች ሲገደሉ ከ2500 በላይ የሚሆኑት ደግሞ ቆስለዋል። ይህ የሚያሳየው የኢራን ወታደራዊ መሰረተ ልማት ቢመታም የመቋቋም ዘንግ አሁንም አቅም እንዳለው ነው። ቀጥሎ የሚመጣው ግን ዓለምን የሚያቃጥል ይሆናል። በየካቲት 2026 መጨረሻ ላይ የኢራን የባህር ኃይል በሆርሙዝ የባህር ወሽመጥ ላይ ግጭቱን ማፋፋም ጀመረ። ይህ ወሽመጥ የዓለም 20% ዘይት የሚያልፍበት እጅግ ስሱ ቦታ ነው። የኢራን ዓላማ የዓለምን ኢነርጂ እንደ ጦር መሳሪያ በመጠቀም ዓለም በጦርነቱ ጫና እንዲሰማው ማድረግ ነው። መጋቢት 11 ቀን 2026 አብዮታዊ ዘበኛው በንግድ መርከቦች ላይ ጥቃት መፈጸሙን በይፋ አመነ። ማናቸውም መርከቦች ለማለፍ ከቴህራን ፍቃድ ማግኘት እንዳለባቸው አስታውቋል። በጣም አደገኛው ክስተት ማዩሪናሪ የተባለች የታይላንድ የጭነት መርከብ ላይ የደረሰው ጥቃት ነው። መርከቧ በሁለት ድሮኖች ወይም በሚሳኤሎች ተመታ። በመቃጠሏ መርከበኞች እንዲሰደዱ ሆኗል። 3 መርከበኞች ግን ጠፍተዋል። በተመሳሳይ ጊዜ ኤክስፕሎረር ሮም የተባለች የእስራኤል ናት የተባለች መርከብ ላይ ጥቃት መፈጸሙን ኢራን ብትገልጽም ዓለም አቀፍ ታዛቢዎች ግን መረጃው ሐሰት ነው ይላሉ። ቴህራን ይህንን የምታደርገው የባህር ላይ ኢንሹራንስ ዋጋ እንዲጨምርና በዓለም ላይ ገበያ ድንጋጤ ለመፍጠር ነው። የሳተላይት መረጃዎች እንደሚያሳዩት ኢራን በወሽመጡ ላይ የባህር ላይ ቦምቦችን እየተከለች ነው። የዘይት ዋጋ $200 ሊገባ እንደሚችል አስጠንቅቃለች። እዚህ ጋር ነው እንግዲህ የትራምፕ አስተዳደር የካርጅ ደሴት ወደሚለው አማራጭ የዞረው። ይህ ደሴት የኢራን ኢኮኖሚ ጀርባ አጥንት ነው። ደሴቱ እጅግ ሚስጥራዊና ጥበቃ የሚደረግበት ነው። 90% የኢራን ዘይት የሚላከው በዚህ ደሴት በኩል ነው። ዋና ደንበኞቿም ቻይናና የግል ኩባንያዎች ናቸው። ካርጅ ደሴት ከተመታ የኢራን ኢኮኖሚ በአንድ ጀንበር ይፈርሳል። ታዲያ አሜሪካ ደሴቷን ከመውደም ይልቅ ለምን ለመያዝ አሰበች? ምክንያቱም ደሴቷን መቆጣጠር የኢራንን ገቢ ለዘላለም ከመቁረጥ ስለሚያስችል ነው። ገቢው ሲቋረጥ ኢራን ለሰራተኞችና ለወታደራዊ ደሞዝ መክፈል አትችልም። ይህም የስርዓቱን ውድቀት ያፋጥናል። ይህ እቅድ ከትራምፕ የቆየ አስተሳሰብ ጋር ይጣመራል። ገና በ1988 ትራምፕ ኢራን የአሜሪካን ካጣች የካርጅ ደሴትን መያዝ አለብን ብሎ ነበር። ነገር ግን ይህንን ደሴት መያዝ ትልቅ ወታደራዊ አደጋ አለው። ኢራንም ደሴቷን ለአሜሪካ አሳልፋ ከመስጠት ይልቅ አውድማት ልትወጣ ትችላለች። የዘይት ዋጋ መጨመርም ለዓለም ኢኮኖሚ ሌላው ፈተና ነው። በአጠቃላይ ይህ ግጭት የመካከለኛው ምስራቅን ካርታ ለዘላለም የሚቀየር ነው። ሰላም።